ምዕራፍ 2 የቤት ልጅ። ወላጆቼ የቤት ልጅ አድርገው ነው ያሳደጉኝ። በከፍተኛ ቁጥጥርና ጥንቃቄ ለማንኛውም ጉዳይም ሆነ አላማ ከቤት መውጣት ቢኖርብኝ ከወላጅ አባቴ አብሮነት ጋር እንዲሆን በተለይ የአባቴ ቁርጥ አቋም ነበረ። ከዚያም የተነሳ ትምህርት ቤት ወስዶ ለመመለስም ሆነ ከቤት ውጪ መገኘት ለሚፈለግብኝ ለየትኛውም ጉዳይ ሽማግሌው አባቴ ሹፌሬና ጠባቂ ወይም ቦዲጋርዴ ነበር። ለመጀመሪያ ጊዜ ለብቻዬ በመንገድ ላይ የተገኘሁበት አጋጣሚ በእኔም ሆነ በወላጆቼ ፈቃድ አልነበረም። ካልተሳሳትኩ የአራተኛ ክፍል ተማሪ እያለሁ በትምህርት ቤታችን ይፈሩ የነበሩና የአማርኛ የእጅ ጽሁፍ ትምህርትን ይሰጡን የነበሩ ምክትል ዳይሬክተርና መምህር እያስተማሩ በነበረበት ክፍለ ጊዜ ነበር። ጽድት ያለን የእጅ ጽሁፍ ከተማሪዎቻቸው ማየት ይፈልጉ የነበሩና ያንን ማድረግ ያልቻለን ተማሪ በግርፋት የሚቀጡ መምህር ነበሩ። አንድ ቀን ታዲያ ከቤት ይዤው የወጣሁት እስክርቢቶ ገንፍሎ ስለተበላሸብኝ በእርሳስ ጽፍ አገኙኝ። በጣም ተቆጥተውና ተበሳጭተው ቶሎ ከክፍል እንድወጣና ወደ ቤት ሄጄ እስክርቢቶ እንዳመጣ ነግረው አባረሩኝ። ቁጣቸው ያስፈራ ነበር። ወደ የትም ለብቻዬ ተጉዤ አለማወቄን በመናገር ራሴን የማዳን ሙከራ ለማድረግ አልደፈርኩም። ትምህርት ቤታችን ይገኝ ከነበረበት ከሰሜን ማዘጋጃ አካባቢ ወደ ጉለሌ ሩፋኤል ቤተክርስቲያን አካባቢ ወደሚገኘው ቤታችን ዘወትር ከአባቴ ጋር የምንመላለስበትን መንገድ እያስታወስኩ ተጋልጬበት በማላውቀው ጠራራ ፀሐይ እየተራመድኩ እንደምንም ቤት ደረስኩ። ቤት ስደርስ የምሳ ሰዓት ሆኖ ነበርና ከእናቴ በተጨማሪ ከስራ ለምሳ ወደ ቤቱ የመጣውን አባቴን አገኘሁት። ትምህርት ቤት መገኘት በነበረብኝ ሰዓት ቤት ውስጥ ጭራሽ በእግር መንገድ ደክሜና በፀሐዩ ንዳድ ተጎሳቁዬ ስላዩኝ እጅግ ደነገጡ። ቤት ያመጣኝ ምክንያት ስነግራቸው ደግሞ አባቴ እጅግ ተናደደ። ምሳችንን አብረን ከበላንና ሁኔታውን ለመበቀል በሚመስል መልኩ በርካታ የሚያማምሩ አዳዲስ እስክርቢቶዎች ከሰጠኝ በኋላ ወደ ትምህርት ቤት ሊመልሰኝ መንገድ ጀመርን። ትምህርት ቤት በደረስን ጊዜ ወደ ክፍል ከመግባቴ በፊት አባቴ ይዞኝ ወደ ዳይሬክተሩ ቢሮ ገባ። በጣም በቁጣና ከፍ ባለ ድምጽ መናገርም ጀመረ። አባቴ እንኳን ተቆጥቶ እንዲሁም ታይቶ የሚፈራ አይነት ሰው ነው። በዳይሬክተሩ ቢሮ ውስጥ ያገኘነው ግን ምክትል ርዕሰ መምህራችን የሆኑትን ራሳቸውን የእጅ ጽሁፍ መምህራችንን ነበረ። ምን አይነት መምህር ነው ያሏችሁ? ይቺ ልጅ ለብቻዋ የትም ሄዳ አታውቅም። እንዴት ለእስክርቢቶ ቤት ድረስ ሂጂ ይባላል? አንድ ነገር ቢደርስባት ኖሮ መኪናስ ቢገጫት እያለ በከፍተኛ ድምጽ ሲናገር እርሳቸው ደንግጠው ማዳመጣቸውን ቀጠሉ። በጣም እንደፈሩ አስተዋልኩ። አሳዘኑኝ። ተቆጥተውም ያባረሩኝ መምህር እርሳቸው መሆናቸውን ላልናገርባቸው ወሰንኩ። አባቴም ይዞት የመጣውን ቁጣ ሁሉ በንግግሩ ዘርግፎና በመምህሩ ላይ እርምጃ መወሰድ እንዳለበት አስጠንቅቆ ወደ ስራው ሄደ። እኔም ወደ ክፍል ተመለስኩ። መምህሩም ላደረሱብኝ በደል የግማሽ ሰዓት ሰቀቀን ተቀብለው ጉዳዩ በዚያው አለፈ። ቃል አውጥተው ስላላጋለጥኳቸው ባያመሰግኑኝም በልባቸው እንዳመሰገኑኝ ግን አልተጠራጠርኩም። አባቴ በከፍተኛ ቁጥጥርና ጥበቃ እኛም ማሳደጉን የሚያመቻምችበት ጉዳይ አልነበረም። ከወንድሜ በተለየ ሁኔታ ለኔ ለሴት ልጅ ልዩ ጥንቃቄም ያደርግ ነበር። ፍን ተደርገን ማደጋችን ሊፈጥርብን ከሚችለው ማህበራዊ ደንባራነት ይልቅ ለተለያዩ ሁኔታዎች በለጋ እድሜያችን መጋለጣችን የበለጠ አደጋ እንዳለው እምነቱ እንደነበር እረዳለሁ። እናቴ በበኩሏ ልጆችን
ጠንቅቆና ጠብቆ ማሳደግን ብታምንበትም የአባቴን ያህል አጥባቂ አልነበረችምና እርሱ በሚፈቅዳቸው ጉዳዮች ተቃዋሚ አልነበረችም። የ8ኛ ክፍል ተማሪ እያለሁ መኖሪያቸው ለሰፈራችን ቅርብ ከሆነና ልክ እንደኔ የሙዚቃ ፍላጎት ከነበራቸው ጓደኞቼ ጋር ለመገናኘት አቀድን። ከቤተሰቦቼ ፍቃድ እንደማላገኝ ብነግራቸውም እንደምንም ብዬ ምክንያት ፈጥሬ እንድገኝ ወተወቱኝ። መገናኘት የኔም ፍላጎት ነበርና አባቴን ውሸት ፈጥሬ ላስፈቅደው ወሰንኩ። የጓደኛዬ ልደት ተጠርቻለሁ ብዬ በውሸት ምክንያት ከቤት ለመውጣት ጠየቅኩት። በነበርሁት ሰዓት ወዲያው መልስ ያልሰጠኝና ነገሩን ሊያስብበት የቆየው አባቴ ጠርቶ ልብሴን እንድለብስና ለመሄድ እንዲዘጋጅ እርሱ ራሱ እንደሚያደርሰኝና ምን ይዤ መሄድ እንደምፈልግ እንዳስብበት ነገረኝ። አባቴን ላታልልበት የሞከርኩት ፈጠራ እንዳልተሳካልኝ አወቅኩ። መዋሸቴን አውቆብኝ ይሁን ለጥንቃቄ ብሎ እንደሆነ እርግጠኛ ባልሆንም በእለቱ ከቤት መውጣት ከቤት ለመውጣት የቀየስኩት መንገድ ሳይሳካ ቀረ። አባቴን ለብቻዬ እሄዳለሁ ብዬ ላሳምነው እንደማልችል ስለማውቅ ትንሽ ቆይቼ ከገባሁበት አስቸጋሪ ሁኔታ ለመውጣት ሁለተኛው ውሸት መፈብረክ ነበረብኝ። እርሱም ራሴን ድንገት አመመኝ በሚል ሰበብ ከልደቱ መቅረቴን መናገር ነበረ። በሁለተኛው ውሸት አባቴን እንዳልደለልኩት አውቃለሁ። የዚያ ቀን ሁኔታ ዳግመኛ እንደዚያ ያለውን ሙከራ ላለማድረግ ተስፋ እንድቆርጥና ለቤታችን ስርዓት በእሽታ መገዛትን የተማርኩበት አጋጣሚ ነበር። ከዚያ በኋላ ከጓደኞቼ ጋር መገናኘት ከፈለኩ የምንገናኘው እኛ ቤት ብቻ ሆነ። የአባቴ ህይወት ካለፈ በኋላ አንጻራዊ የመውጣት መግባት ነጻነትን አገኘው። ወደ ትምህርት ቤትና መገኘት ግድ ወደሚሉ ቦታዎች ከአባቴ ሹፌርነት ውጪ መንቀሳቀስም የግድ ሆነብኝ። በዙረትና አዘውትሮ ከቤት መውጣት ልማድ ውስጥ ግን አልተጠመድሁም ነበር። የቤት ልጅነቴን ተቀብየውና እንደ እኩዮቼ ለመሆን ብርቱ ፍላጎት አድሮብኝ የነበረባቸው ቀናት አልፎ የዟሪነት ፍላጎቴ ወጥቶልኝ ነበር።